ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት እንደምንከረማችሁ። ዛሬ በአዲስ ኮንተንት ለመምጣት ሞክሬያለሁ። በነገራችን ላይ ዩቲዩብ መስራት እንደምታስቡት ቀላል አይደለም፣ በጣም አድካሚ ነው። ማለት ኮንተንት መምረጥ በጣም ይጠበቅባችኋል እና በዛ በመረጣችሁት ኮንተንት ሰብስክራይበር እና ዋች አወር ማግኘት it's too much difficult። እና ዛሬ የመጣሁላችሁ ምናልባት እኔ ካጋጠመኝ ችግር ተነስቼ ምናልባት እናንተም እንደኔ ተመሳሳይ ችግር አጋጥሟችሁ ከሆነ ያን በቀላሉ እንዴት መስራት እንደምትችሉ ላሳያችሁ ነው። እኔ አሁን ጂሜልን ስፔስ ትንሽ ፍሪ አድርጌ ነው እንጂ ጂሜሌ insufficient space storage full ብሎኝ ነበር። እዚህ እንደምታዩት እዚች ጋር ፕሮፋይል ያለች ይሄ ጂሜሌ ነው። እዚህ ላይ ስገባ እዚች ላይ ክሊክስ እዚች ላይ የሆነች ቀይ ይቺን ምልክት ማለት ነው almost 93% of 15 GB የኢሜይልን ስቶሬጅ አንድ ኢሜይል ባይ ዲፎልት ማንም ሰው ሲከፍት 15 GB ስቶሬጅ ይሰጠዋል ፍሪ ማለት ነው። ከዛ ውስጥ 93%ን ተጠቅሜያለሁ። 100% ነበር የሚለው ምንም አይነት ኢሜይል መቀበል አትችልም የሚል ኖቲፊኬሽን ደርሶኝ ነበር። እና ይሄንን እንዴት አድርጋችሁ ነው አሁን almost 13.98 GB ተጠቅሜያለሁ። ከዚህም 10 ማድረስም እችላለሁ ማለት ነው። almost ፋይሎችን ባክአፕ ስላላደረኩኝ ነው። እና ይሄ ካጋጠማችሁ ጂሜላችሁ insufficient space ካላችሁ እንዴት አድርጋችሁ ፍሪ አፕ እንደምታረጉ ነው ማሳያችሁ። ስለዚህ እዚች ጋር ኒው ዊንዶ ትከፍቱና እዚህ ላይ በመጀመሪያ ምን ፋይል ነው ጂሜልን የሞላው የሚለውን ለማወቅ google.com then ስላሽ አድርጋችሁ ስቶሬጅ ስትሉት ኦኬ ምን ይነግራችኋል አሁን እዚህ ጋር ኦኬ google.com storage okay yes drive.google.com then setting storage ስትሉት ልክ እንዲህ ያመጣላችኋል። ጉግል ድራይቫችሁ ወይም ደግሞ ድራይቭ ላይ ምን እናንተ ሴቭ አድርጋችሁ ያስቀመጣችሁት ፋይል ሊሆን ይችላል ኦር ደግሞ አንዳንዴ ሳይዛቸው ኢሜል የምታደርጓቸው ወይም የምትልኳቸው ዶክመንቶች ሳይዛቸው በዛ ሲሉ በጉግል ድራይቭ ነው የሚላኩት። እና እንደዛ አይነት ፋይሎች 5.76 GB ያለኝ ጂሜል ላይ ቀጥታ የተላላኳቸው ወይም ደግሞ አታችመንት ወርድ ሊሆን ይችላል ፒዲኤፍ ራር ፋይል ሊሆን ይችላል። እነኚህ ፋይሎች ደግሞ ወደ 4.73 GB የተሰጠኝና 15 GB የያዙት ማለት ነው። ጉግል ፎቶ እዚህ ጋር አሁን ዋናው ይሄ ነው። ጉግል ፎቶ 3.48 GB ይዟል። ይሄ በጣም ብዙ ነው። ስለዚህ ጉግል ፎቶ ማለት ደግሞ እናንተ ስልክ ስትጠቀሙ ባክአፕ ጂሜላችሁን አክቲቭ ካደረጋችሁት ኤኒ ፎቶ ስትነሱ ልክ ስልካችሁ ዳታ በበራ ጊዜ ወይም ዋይፋይ ኦንላይን በገባችሁ ሰዓት የተነሳችሁትን ፎቶ አውቶማቲካሊ ባክአፕ ኢሜይላችሁ ላይ ያስቀምጥላችኋል ማለት ነው። ፈልጋችሁም ሳትፈልጉም ባይ ዲፎልት ኢሜይላችሁ ላይ ሁሉም ፎቶአችሁ ይኖራል ማለት ነው። ስለዚህ እዚህ ውስጥ ገብቼ አሁን ማልፈልጋቸው ኖርማሊ ከስልኬ ላይ ያጠፋኋቸው ግን ኢሜይል ላይ የተቀመጡ ፋይሎች አሉኝ በባክአፕ ማለት ነው። ስለዚህ እሱን እነኚህን ጉግል ፎቶ የሚለውን ለማግኘት እዚህ ከፕሮፋይል ጎን ያሉ ነጠብጣቦች አሉ። ጉግል አፕስ የሚለውን ክሊክ ታደርጋላችሁ። ዘን እዚህ ጋር ፎቶስ የሚል አለ ክሊክ ታደርጉታላችሁ። ስለዚህ እዚህ ጋር በቀጥታ በባክአፕ ወደ ተቀመጡ ፎቶና ቪዲዮ ወይም ስልክ ላይ የተቀመጡ ፋይሎች ይወስዳችኋል ማለት ነው። ስለዚህ አሁን እዚህ ጋር ፎቶዎች ናቸው። ቪዲዮ የሚለውን ክሊክ ሳደርግ ብዙ የሚይዘው ቪዲዮ ስለሆነ አሁን እዚህ ጋር ቪዲዮዎችን ይነግረኛል። ስለዚህ ከነኚህ ቪዲዮዎች እኔ አሁን ፊልሞች በጣም የቆዩ ፊልሞች አይቻቸው የነበሩ የተቀመጡ ፊልሞች አሉ። እነሱን ነው ያጠፋሁት። እዚህ ጋር
መጥፋት የሚችሉ ፋይሎችን ክሊክ እያደረጋችሁ ማጥፋት ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ስፔሳችሁን ፍሪ ማድረግ ትችላላችሁ። ወይም ለችግራችሁ እዚህ ጋር ስቶሬጅ የሚለውን ስትነኩት እዚህ ጋር ይነግራችኋል። ላርጅ ፎቶ ኤንድ ቪዲዮ 1 GB ብለር ራሱ ሪከመንድ ያደርጋችኋል በነገራችን ላይ። ስለዚህ ጋር ፎቶ ኤንድ ቪዲዮ ላይ ብትገቡ ቀጥታ ባክአፕ ተደርገው እዚህ ላይ ዳይሬክት የተቀመጡ ፎቶዎችን ኦር ቪዲዮዎችን ታገኛላችሁ። ለምሳሌ ይሄ ቪዲዮ ወደ 80 ሜጋባይት የያዘ ነው። ስለዚህ ጋር ኦልሞስት 3 GB ማነው 1.5 1.3 GB ምናምን የያዙ ረጃጅም ፊልሞች ነበሩ። እነሱን አጥፍቼ ነው ኦልሞስት ወደ 2 GB አካባቢ ፍሪ ያደረኩት ማለት ነው። ቴንክ ዩ ሶ ማች። በዚህ መንገድ ችግራችሁን መፍታት ትችላላችሁ። ቻናሌን ሰብስክራይብ አድርጉኝ እና ፈርዘር ሌላ በዚህ ጉዳይ ሌላ ጥያቄ ምናምን ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።